በኪንታሮት ለምትሰቃዩ ሁላችሁም ቪዲዮ ተደገመ። ብዙዎቻችሁ እየለመናችሁ እየጠየቃችሁ እንድገሚ ብላችሁ ስለቆየውባችሁ ይቅርታ ደገምኩት። እንግዲህ ዛተር ይሄንን ነው የምጠቀመው። ስክሪንሾት አንሱት በደንብ ይዩት። ካሁን በፊትም ተናግሬያለሁ ብዙ ጊዜ። ዛተሩን ይሄ ነው የሚያስፈልገው። እንደገና እስከ መጨረሻ ቪዲዮን እዩት። ኮፒ ሊንክ ሼር አድርጉልኝ፣ እንዲዩት አድርጉት። ለአንድ ሰው ስለሚጠቅም ካሁን በፊት በጣም ብዙ ሰው ድኖበታል። አልሐምዱሊላህ ሰበቡን አድርሱ። ወደ አሰራሩ እንሂድ ማለት ነው። ነጭ ሽንኩርት 6 ፍሬ ያዘጋጀው ላጥኩት፣ ከተፍኩት በደንብ ይውሺ። ከዛን እንጥደዋለን፣ ይበስልልናል። ውሃ አናበዛም፣ ውሃ መብዛት የለበትም እሺ፣ እንዳይቀጥንባችሁ። ከዛን ወይ በመፍጫ መፍጨት አለባችሁ ወይ በብርጭቆ፣ እንደዚህ እንደኔ በብርጭቆ ነው ያደረኩት። ከዛም በኋላ በሚመቻቸው አድርጉት ብቻ። እንደዚህ ግን ድቅቅ ማለት አለበት። እኔ በብርጭቆ ከስራ አድርጌ ነው እንትን ያልኳት። ከዛ እንደዚህ በምትፈልጉ እቃ ታደርጉና ዛተሩን 1 የሾርባ ማንኪያ። በነገራችን ላይ በሁለት ነገር ያልኳችሁ፣ ዛተሩንም መፍጨት በዱቄት መልኩ ትችላላችሁ። በዚህም በተመቻችሁ አድርጉት። ሁለቱም ላይ በጣም ለውጥ ስላለው ነውና እንደዚህ ታደርጉትና ተቀላቅሉታላችሁ። ከዛን የወራ ዘይት እኔ መጠቀመው ካሁን በፊት ብዙ ጊዜ አሳይቻችኋለሁ። የወራ ዘይት 2 የሾርባ ማንኪያ ታደርጋላችሁ። አይወፍርም አይቀጥንም። እሺ መቅጠንም መወፈርም የለበትም። ከዛን ጥጥ ታዘጋጃላችሁ። ጥጥ ያስፈልገናል። ያው ቪዲዮ እንዳይረዝም ነው እንግዲህ በደንብ አዳምጡ። ይህንን ቪዲዮ ኮፒ ሊንክ ሼር ዲዩት ግን ማድረጉን አትርሱ። ለአንድ ሰው ስለሚጠቅም ስንት የተቸገረ ይኖራል። ከዛን ጥጥ እንደዚህ እናዘጋጅና የሻይ ማንኪያ ትንሿን ሩቧን ያ የቀላቀልነውን መድኃኒት ነጭ ሽንኩርቱ፣ ዛተሩ፣ የወራ ዘይቱን ትንሽዬ ሩብ ነው የሻይ ማንኪያዋ ትንሿ ሩብ እናደርግና እንደዚህ ጥጡ ላይ እናደርጋለን። ጥጡ ላይ እንደዚህ እናደርግና እዛ ኪንታሮት ያለበት ቦታ ላይ ማለት ነው። ይሄ ዛተሩን የቀላቀልኩት ነው። ከዚህ ነው ቀንሰን ሩብ የሻይ ማንኪያ የምናደርገው። አናበዛም፣ መጠን ያስፈልገዋል፣ መብዛት የለበትም። በደንብ አዳምጡ። ከቀላቀላችሁት በኋላ ደግሞ ፍሪጅ ማስቀመጥ፣ ከፍሪጅ እያነሳችሁ መጠቀም ትችላላችሁ እስከ 7 ቀን በተከታታይ። ከዛን ጥጡ ላይ እንዲህ ካደረግነው በኋላ ምን እናደርጋለን? እዛ ኪንታሮት ያለበት ቦታ ላይ ኪንታሮት አለበት የምትሉበት ቦታ ልክ እንደዚህ ታደርጉትና በፕላስተር እንዳይወርቅባችሁ በፕላስተር አስይዙት። ፕላስተር ከሌላችሁ ደግሞ ቀስ ብላችሁ አስቀምጣችሁ እስኪነጋ መተው። ማታ ማታ ነው የምትጠቀሙት እስከ 7 ቀን። በጣም ብዙ ሰው የዳነበት ነው። አንዷ እኔ ነኝ። በጣም ለውጥ ያየሁበት ነው። ብዙ ሰው የዳነበት ነው። ይህንን ነገር ተከታተሉ ሳይሰለቻችሁ እስከ 7 ቀን። ካለቀም ደግሞ ሌላ ስሩና ተጠቀሙ። መፍትሄ ታገኙበታላችሁ። ካላ በታይ ሰበቡን አድርሶ በጣም ብዙ ሰው ድኖበታል። ብዙዎቻችሁ ድገሚ ብላችሁ ስለጠየቃችሁ ደግሜላችሁ ነው። ይሄንን ነገር ሰርታችሁ ሰበቡን አድርሶ የታመመውን ሁሉ አላፊ ያድርግ። ዱዓ ነው የምታደርጉልኝ። ብዙ የምሰራው ነገር ብዙ ሰው ተጠቅሞ ደግሞ ለውጥ አይቶ ዱዓ እያደረገልኝ ነው። መቼም ቢሆን ይሄንን ነገር ሳይሰለቻችሁ ስሩት። እሺ ይጠቅማችኋል። ኮፒ ሊንክ ሼር ዲዩት አድርጉልኝ። እሺ